ያለን 10 ደቂቃ ስለሆነ ነገር ግን በተቻለ መጠን ሁላችሁም እንዲናችሁን ሰብስባችሁ ልመናው የተሰማለት ማን ነው? ምን አይነት ሰው ቢሆን ነው ልመናው የተሰማ? እኛ የማንሰማው ለምንድን ነው የሚለውን ማየት ይገባናል። ልመና ተሰምቷልና አትፍራ ያለ የአንድ መስሪያ ቤት ኃላፊ አይደለም። የማያደርገውን የሚናገር የተናገረውን የማያደርግ ሰው አይደለም። ጉዳያችሁ አልቆላችኋል ከተባልን በኋላ በዚህ ዓለም ጉዳያችን ሊረዝም ይችላል። በዚያ ጉዳይ ላይ ደጋግመን ልንመላለስ እንችላለን። ልመና ተሰምቷልና አትፍራ ያለ ውሸት የማይስማማው መዋሸት የማይችል የማይዋሽ በእግዚአብሔር ፊት የሚቆም ቅዱስ ገብርኤል ነው። ልመና ተሰምቷል የተባለው የሰማዕቱ የሐዋርያው የነቢዩ የቅዱስ ዮሐንስ አባት ዘካርያስ ነው። ዘካርያስ ካህን ነበር። ባለቤቱ ኤልሳቤጥም የታመነች እግዚአብሔርን የምትፈራ በመጽሐፍ ቅዱስ ጽድቋ የተመሰከረላት ደግ እናት ነበረች። ኤልሳቤጥና ዘካርያስን የሰማ እግዚአብሔር ዛሬም ሊሰማን ዝግጁ ነው። እግዚአብሔር አያዳላም። አሁን እኛን እግዚአብሔር እንዳይሰማን ያደረገን የኛ ኃጢአት ነው። የኛ ኃጢአት ታላቅ ገደል ሆኖ ከእግዚአብሔር ጋር እንዳንገናኝ አድርጎናል። ተራራ ሆኖ የእግዚአብሔር ዓይኖች ዛሬም ያያሉ፣ ጆሮቹ ዛሬም ይሰማሉ። እግዚአብሔር ይሰማል፣ እግዚአብሔር ያያል። አሁን እግዚአብሔር እያየን ነው። እግዚአብሔር ምን እያለን ነው? ንገሩኝ እንጂ እግዚአብሔር አሁን እያየን ነው። ብዙዎቻችን ብዙ ችግር አለብን። እግዚአብሔር እንዳይሰማን የሚያደርግ ችግር አለብን። ኤልሳቤጥና ዘካርያስ ችግራቸው የልጅ ማጣት ነው። ልጅ አልነበራቸው። ስለ ልጅ ይለምኑ ነበር። እግዚአብሔር ዝም አላቸው፣ ጊዜው ገና ስለነበር። ኤልሳቤጥ እየተሰደበች ጊዜውን አሳለፈች። ኤልሳቤጥ ትሰደብ ነበር። ባለመውለዷ ስም ይወጣላት ነበር። በዚህ ዓለም ስንኖር ከደረሰብን ችግር በላይ የሰዎች ምላስ ችግር ይሆንብናል። ከችግራችን በላይ ምላሳቸው ይገርፈናል። ኤልሳቤጥን የሰዎች ምላስ ይገርፋት ነበር። ኤልሳቤጥ ደግ ናት፣ ዘካርያስ ደግ ነው። እነዚህ ደጋጎች በምድር ላይ ሲኖሩ እየተሰደቡ ኖሩ። ኤልሳቤጥ በቅሎ ተብላ ትሰደብ ነበር። በቅሎ ስለማትወልድ አንቺ ተወለድሽ እንጂ አትወልጅም፣ ስለዚህ በቅሎ ነሽ ይሏታል። ኃጢአተ በረከት ምልዕተ መርገም፣ መርገምን የተመላሽ በረከት እግዚአብሔር የነሳሽ ኃጢአተኛ ይሏት ነበር። ኤልሳቤጥ ሳታማርር ኖረች። እኔና እናንተ አማረን አናውቅም። እኔና እናንተ አኩራፊዎች ነን። በእግዚአብሔር እንቆጣለን፣ እናኮርፈዋለን፣ እናማርረዋለን፣ እንደሌለን ቆጥረዋለን ሲጎልብን። ኤልሳቤጥና ዘካርያስ አማርረውት አያውቁም። ጠየቁት፣ ዝም አላቸው። ዝም አሉ። ዝም እንድንል እግዚአብሔር ይርዳል። ዝምታ መልካም ሀብት ነው። እግዚአብሔርን ጠይቆ ዝም ካለ ዝም ማለት፣ ጊዜ መስጠት። እኛ እንቸኩላለን። ዘካርያስ አረጀ፣ ኤልሳቤጥም አረጀች። አንድ ቀን ዘካርያስ ወደ ቤተ መቅደስ ገባ ለጸሎት። በቤተ መቅደስ ቆሞ እያለ ሕዝቡ በውጭ እንዳወሩ
የእግዚአብሔር መልአክ ተገለጠለት ቅዱስ ገብርኤል። ለሁላችን ይገለጥልን። ካላችሁ ሁላችሁም ገቡ፣ ካላላችሁ ተውት። ያ ፈጣን መልአክ፣ መንገድ የማይዘጋጋበት መልአክ፣ መኪና የማያስፈልገው መልአክ ቅዱስ ገብርኤል ፈጥኖ መጣ። ዛሬም መምጣት ይችላል። እኛ እንደ ኤልሳቤጥና እንደ ዘካርያስ መሆን ከቻል አሁን እኛ ለኤልሳቤጥና ለዘካርያስ የተደረገው እንዲደረግልን እንፈልጋለን። እንደነሱ መሆን ግን አንችልም። እንደነሱ ቅዱሳን ደጋጎች መሆን አንችልም። ወክልሆሙ ጻድቃን እሙንቱ በኀበ እግዚአብሔር፣ እነሱ እግዚአብሔር በሚያውቀው ነገር ሁሉ ደጋግ ነበሩ ይላቸዋል። እግዚአብሔር በሚያውቀው፣ እኛ ሰው በሚያውቀው ደግ ልንመስል እንችላለን። ሰዎች ደጎች ናቸው ሊሉን ይችላሉ፣ ውስጣችን አያውቁትም። ኤልሳቤጥና ዘካርያስ ግን የተመሰከረላቸው በእግዚአብሔር ዘንድ ነው። እግዚአብሔር በሚያውቀው ሁሉ ደጋጎች ነበሩ ተባሉ። እስኪ ደግነትን እንለማመደው፣ ቅንነትን እንለማመደው፣ በጎነትን እንለማመደው፣ ቅድስናን እንለማመደው። ክፉን ነገር እንተወው፣ ክፉን ነገር መተውን እንለማመድ። ወክልኤሆሙ ጻድቃን እሙንቱ፣ ሁለቱም ደጋግ ነበሩ፣ ሁለቱም ከኃጢአት ንጹሐን ነበሩ። ወክልኤሆሙ ንጹሐን እምኀበ ኃጢአት፣ ሁለቱም ከኃጢአት ንጹሐን ነበሩ። ሁለቱም 10ቱ ትእዛዛትን ጠብቀው ይኖሩ ነበረ። 10ቱ ትእዛዛት፣ 10ቱ ቃላተ ኦሪትን ጠብቀው ይኖሩ ነበረ። እውነተኛውን 10ቱ ቃላትን ጠብቀን እንኖራለን? ባልንጀራን ራስ አድርገን ብለናል? ንገሩኝ እንጂ እውነትን መውደድ ይከብደናል። እስኪ ንገሩኝ፣ እንወዳለን አንወድም? ኧረ ውሸት ነው፣ አንወድም። ዛሬ ቋንቋ እንዳንዋደድ አድርጎናል። ወንዝ እንዳንዋደድ አድርጎናል። የእኛ በሽታ ብዙ ነው። 10ቱ ትእዛዛትን ይጠብቁ ነበረ፣ ሕጉን ይጠብቁ ነበረ፣ በሕጉ ይመሩ ነበረ፣ እግዚአብሔርን በፍጹም ልባቸው ያመልኩት ነበረ። እነሱ ከረሱት በኋላ ጥያቄያቸውን የእግዚአብሔር መልአክ ተልኮ መጣ። በመሰዊያው በስተቀኝ መጣ። በመሰዊያው በስተቀኝ በመቆሙ የሚወለደውን ልጅ ጠባይ ነገረው ለዘካርያስ። በመሰዊያው በስተግራ አልቆመም መልአኩ፣ በስተቀኝ የሚመጣውን ዘመን የመጣውን ዘመን ምን አይነት ዘመን እንደሆነ እየነገረው ነው። በስተቀኝ በመቆሙ ሕዝቡ ሁሉ የማናዊ ስራ የሚሰራበት ዘመን ደረሰ። ቀና ስራ ሰርቶ የሚባረክበት የሚጸድቅበት ዘመን ደረሰ ለማለት ቅዱስ ገብርኤል በስተቀኝ ቆመ። መልአክ መሆኑን ሰይጣን አለመሆኑን ለመግለጥ በቀኝ ቆመ። ሰይጣን የማናዊ ስራ አይሰራም፣ ቀኙን አይሰራም፣ ቀኙን አያስብም። ነገሩ ሁሉ ግራ ነው የሰይጣን። ስለዚህ በስተቀኝ ቆመ። ዘመኑ በጎ ስራ ተሰርቶ የሚጸደቅበት ዘመን እየመጣ ነው አለው። ሁለት ጥያቄዎች ነበሩት ዘካርያስ ቀደም ሲል። አንዱ ስለ ልጅ ነው። አሁን ስለ ልጅ ረስቶታል። ሌላው ኦሪትን ተምሮ ስለነበረ የተቆጠረው ሱባኤ ደርሷል። 5500 ዘመን ደርሷል። ትንቢቱ ቀረን እያለ ያስብ ያወጣ ያወርድ ነበር። ዘካርያስ መጥቶ ጸሎት ተሰምቷል አለው። መልአኩን ሲያየው ፈራ፣ ደነገጠ። ሲፈራ አይቶት አይዞህ አትፍራ አለው። ልቡን ሌላ ስሜት ተሰማው። ጭንቅላቱና ላዩን ሌላ ስሜት ተሰማው። ጉልበቱ ተብረከረከ፣ ደነገጠ፣ ፈራ። ፍርሃት፣ ረዓድ፣ ድንጋጼ መጣበት። ደነገጠ፣ ልቡ ደነገጠ፣ ተንቀጠቀጠ፣ ጉልበቱ ተንቀጠቀጠ፣ ፈራ። አይዞህ አትፍራ አለው መልአኩ። እኛንም አይዟችሁ ይበለን። አሜን አላችሁ? እስኪ አሜን በሉ። ዛሬ እልል አላልኩ። የምንፈራበት ነገር ብዙ ነው። የሚያስፈራን ብዙ ነው። ዝናቡ እየዘነበ አይደለም እንፈራለን። አስፈሪ ነው። በዚህ ሰዓት መብቀል የነበረባቸው የእህል አይነቶች እየበቀሉ አይደለም። ምን ይሆን? ነቅተናል፣ አልነቃንም። መንቃት ማለት ንስሐ መግባት ነው። መንቃት ማለት ይቅር ማለት ነው። ልባችን ግን እንደደነደነ ነው። አሁን ገብርኤል
አለው። ደሙንም ዝናቡንም ትችላለች እንዴ? ዝናብ የሚያስፈልጋት መሬት ደም በዛባት። እናቶች አለቀሱ። በተለያየ ምክንያት ልጆቻቸውን ተነጠቁ። ዛሬ እንደ ዘካርያስና እንደ ኤልሳቤጥ ካልሆን ከእግዚአብሔር ጋር መነጋገር አንችልም። ውሸት ነው። ጾማችን ከመዋል ውጭ እግዚአብሔርን አናገኘው። አይዞህ አትፍራ ነው፣ አትፍራ ነው። ጸሎት ተሰጥቷል አለው። የእኛን ጸሎት እግዚአብሔር ይስማል። ዛሬ ሊቃውንቱ ቆመው አደሩ። ማህሌት ቆመው አደሩ። ሊቃውንት ያሉበት ቦታ መሆኑ ገለጦት። ታቦቱ እስኪወጣ ድረስ ሊደርስ የሚገባው ቃል እግዚአብሔር ሊቃውንቱ አደረሱት። ግን እግዚአብሔር ይቀበለው። ምን የሚባል ነገር አለ? ምንድን ነው ዋናው? መቀበሉ አይደል? ምናል ታቦቶቹ አክብረናል። አሁን ገና ሊቀደስ ነው። ቁማቸው ሊቀድሱ ነው። ማን ይቀበለው? ታርጌቱ መቀበሉ ላይ ነው። ይቀበልልን። ቁማቸዋል፣ ጾማችሁን ውላቸዋል፣ መባ ሰጥታቸዋል። ማን ይቀበለው? እግዚአብሔር ይቀበለው። ዋናው መቀበሉ ላይ ነው። እንዲቀበልልን ሆነን እንጸልይ። እንዲቀበልልን ሆነን እንቀድስ፣ እናስቀድስ። እንዲቀበልልን ሆነን እንጹም። ልባችን ቂም አርግዞ ነው የምንጸልየው። ቂም አርግዞ ጫማችን አውልቀን እንገባለን። ልባችን ቂሙን አውልቆ አይገባም። ከምቀኝነት አልተላቀቅንም፣ ከተንኮል አልተላቀቅንም። እና የሚወለደውን ልጅ ጠባይ ሁሉ ነገረው። የሚወለደው ልጅ ስሙን ዮሐንስ በለው። ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይሞላበታል፣ ያድርበታል አለው። ከእናቱ ማኅፀን ጀምሮ መንፈስ ቅዱስን ይሞላል፣ የመንፈስ ቅዱስ ቤት ይሆናል። ስሙን ዮሐንስ በለው። ማን በለው አለው? ዮሐንስ ማለት ምን ማለት ነው? ሁላችሁም ምን ማለት ነው? ፍስሐ ሐሴት ማለት ነው። ፍስሐ ማለት ምን ማለት ነው? ፍስሐ ማለት ምን ማለት ነው? ሐሴት ማለት ምን ማለት ነው? ታዲያ ለምን ሁለቱም አስፈለጉ? ፍስሐ ሐሴት ፍጹም ደስታ ማለት ነው። ሙሉ ደስታ፣ ፍጹም ደስታ፣ ለእናት ለአባቱ ደስታ የሚሆን በሱ ትደሰታለህ፣ ደስ ይልሃል። ለእናንተ ያስደስታቸዋል። በመወለዱ ብዙዎችን ደስ ይላቸዋል አለው። በመወለዱ ቤተ ዘመድ ደስ አለው፣ እናት አባት ደስ አላቸው። እነሱ ብቻ አይደሉም፣ እኛ ደስ አለን። ጌታችንን ለማጥመቅ በቃልን። ጌታችን በሱ እጅ ተጠምቆ ዕዳ ደብዳቤያችን ቀደደልን። ጌታውን የሚያጠምቅ በመዳናችን የሚሳተፍ ጌታውን በማጥመቅ ደግሞ መቼም ጌታን ደገፈኛ አይደለም። እናጣሜ ሊኖሩ ይችላሉ፣ አጣመው የሚለቁ ሊኖሩ ይችላሉ። ያዳነን ጌታ ነው። ያዳነንን ግን አጠመቀልን። የሚያጠምቅ ልጅ ሆነ፣ በመንፈስ ቅዱስ ተሞላ። ዛሬ ሰዎች አርጅተው እንኳን መስገድ አይችሉም። ነቢይ ነውና፣ ሐዋርያ ነውና ሐዋርያነቱን ነቢይነቱን ገና ሳይወለድ ጀመረው። ሳይወለድ ሐዋርያ ሆነ። በተጸነሰ በ6ኛው ወር ክርስቶስን ሰበከው። ድንግል ማርያምን ሰበካት። እንደሚወለድ ገና በማኅፀን ተናገረ። 6 ወር እያለ ድንግል ማርያም ወደ ቤታቸው ስትመጣ ጌታን ጸንሳ በመስገድ መሰከረ። ገና ሳይወለድ አስተማረ። ጌታ ተጸንሷል አለን። በመስገዱ ተወለደ። ይህ መንፈስ ቅዱስ ያደረበት ዮሐንስ ተመችቶት በዓለም ላይ ይመናል። እየሰማችሁ ነው? ተመችቶት ነው የኖረው በዓለም ላይ። ያ መንፈስ ቅዱስ ያደረበት በምስራተ መልአክ የተወለደው የጸሎት መልስ የሆነው ዮሐንስ የጸሎት መልስ ነው። ከረሱት በኋላ የተወለደ ወላጆቹ ተስፋ ከቆረጡ በኋላ ማሰብ ካቆሙ በኋላ የተወለደ ደግ ልጅ ተመችቷል። ዓለም ተመችታው ይሆን? ዓለም ተመችታ ይሆን? ገና በሕፃንነቱ ገዳይ ፈለገው፣ ሊገድለው ፈለገው ሄሮድስ 144,000 ሕፃናት ጨፈጨፈና ጌታ እንዳልሞተ ሲረዳ ምናልባት ዮሐንስ ይሆናል ተብሎ ተፈለገ። ዘካርያስ ልጅን አምጣልን ሲባል በታቱ ከቤተ መቅደሱ ዘግቶ ወደ
በመሰዊያው ጫፍ ላይ አስቀመጠና ጸለየ። ሊገሉት ሄሮድስ ወታደሮች ሲመጣ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ከዚያ ኤልሳቤጥ ሄደችና ልጇን በበረሃ ማሳደግ ጀመረች። ገና በ7 ዓመቱ ኤልሳቤጥ አረፈች። በበረሃ ብቻውን የ7 ዓመት ልጅ። እየሰማችሁ ነው? እንደው ምን አይነት ታምረኛ ቢሆን ነው እናንተ! የ7 ዓመት ልጅ ከእናቱ ተለየ። እናቱን በሞት አጣ። ብቻውን እናቱ አርፋበት ከእናቱ የተቀደሰ ሥጋ አጠገብ ሆኖ ሲያለቅስ ድንግል ማርያም ከልጇ ጋር በደመና ለአልቃሻው ለዮሐንስ መጣችለት። ዛሬ እናቶቻቸውን ያጡ ሕፃናት ብዙ ናቸው። ወላዲተ አምላክ ድረስላቸው። ሰዓታችን ሄደ። ምን ይደረጋል? ብዙ ሕፃናት አሉ ወላጆቻቸውን በሞት ያጡ። ድንግል ማርያም የምታስፈልጋቸው ሕፃናት አሉ። ትድረስላቸው። ለዮሐንስ መጣችለት። ለዮሐንስ ከልጇ ጋር አባቱ ዘካርያስ በአካለ ነፍስ መጣ። እግዚአብሔር እንዲገኝ ያደረገው ከባለቤቱ አስከሬን አጠገብ በአካለ ነፍስ መጥቶ ተገኘ። ስምዖን የተባለው ካህን ተገኘ። ቅዱሳን መላእክት ኤልሳቤጥን ቀበሯት በክብር። ኤልሳቤጥን ዮሐንስ ብቻውን ሊሆን ነው። ወላዲተ አምላክ አዘነችለት። ለእኛም ትዘንልን። አዘነች። እኛም ዛሬ ድንግል ማርያም ታስፈልገናለች ዘመዶች። አዘነችለትና ልጇን አንድ ጥያቄ ጠየቀችው። ጌታን ወስጄ ላሳድገው አለችው። ዮሐንስን ወስጄ ላሳድገው ከእኛ ጋር ሂድ ስትለው መድኃኔዓለም ክርስቶስ ደግሞ ተይው በዚህ ይደግ አላት። እሱ የሚያድገው በዚህ ነው። በአካል አብሮ ስለሄደ ብቻ አይደለም። እግዚአብሔር አብሮት አለ፣ ይጠብቀዋል። በጨለማው በዋሻው በበረሃው ሰው በሌለበት ከአራዊት ጋር ሲኖር አራዊቱ ስለማንታዘዝ አውሬ ፈሪዎች ሆን እንጂ እኮ ስንፈጠር አውሬ እንድንፈራ አልተፈጠርንም ነበር። ዘመዶች አትንኩ የተባልነውን ነክተን ፈሪዎች ሆን እንጂ ድመት ሳትቀር የምትዋጥጠን ሆን እንጂ አይጥ ሳይቀር የምንፈራ ሆን እንጂ እኛ እነዚህን ሁሉ እኮ እንድንፈራ አልተፈጠርንም ነበር። 7 ዓመት አዳምና ሔዋን በገነት ሲኖሩ አይፈሩም ነበር። አንበሳ አፉን አይከፍትባቸውም ነበር። አሁን ዮሐንስ ብቻውን በበረሃ ሲኖር ይገርማቸዋል። ምንንም አይፈራም። በዚህ እንዲያድን የተፈቀደለት አለ ጌታ በበረሃ ብቻውን አደገ። እንስሳቱ ጡታቸውን እያጠቡት የበረሃ ማር እየተመገበ እናቱ ድንግል ማናት እናቱ ቅድስት ኤልሳቤጥ ገና ከማረፏ በፊት ቃጫ ታውቃላችሁ? ቃጫ ይባላል፣ ጭረት ይባላል። የሆነ በእንደየ አካባቢው ይለያያል። ብቻ በከተማው በዚህ ቃጫ ታውቃላችሁ እያስባለሁ። የዛፍ እንጨት ልጥ ያለው እንጨት ውሃ ውስጥ ተነክሮ እሱ ወጥቶ ቃጫ ወጥቶ ያን ሁሉ ደክማ ሰጥታን ያለበሰችው። እንደኛ እንኳን ልብስ አልለበሰም። እኛ ይህን ለብሰን እንጨነቃለን። አማረብኝ አላመረብኝ ብለን እንጨነቃለን። እኛ ክብራችን ስለጣልነው በልብስ የሚያምርብን ይመስለናል። ልብስ እንመርጣለን። ያለንን እንኳን ቀንሰን አንሰጥም። ብዙ ልብስ አለን። እሱ አንድም ልብስ አልነበረውም። ልብሱ እግዚአብሔር ነው። ምግቡ እግዚአብሔር ነው። አይዞ የሚለው እግዚአብሔር ነው። የሚጠብቀው እግዚአብሔር ነው። መላእክት አይለዩትም። ቅዱስ ገብርኤል አይለየውም። እኛንም አይለየን። ከዚህ በኋላ ነው እንግዲህ እንደዚያ ሆኖ አድጎ ጌታችን ሊመጣ ጥቂት ቀን ሲቀረው ነቢይ እንደሚሆን ቀድሞ ተነግሮ ነበር። አባቱ ተናግሯል። ይገርማችኋል። በ8ኛው ቀን ወደ ቤተ ግዝረት ወስደውት በዚያ ጊዜ ነው በብሉይ ኪዳን ስም የሚወጣው በግዝረት ቤት በግዝረት ጊዜ ሲገዘር። እኛ ዛሬ በቤተ ክርስቲያን ስም የሚወጣልን የምንሰየመው በ40 በ80 ቀን ነው። ያን ጊዜ ግን እነሱ በ8 ቀን ስለነበር በ8ኛው ቀን ወደ ቤተ ግዝረት ወስደውት ሲገዘር ስሙን ማንን በለው ተባለ? ዮሐንስ ተባለ። መልአኩ እንዳወጣለት ዮሐንስ ብሎ አባቱ ሲጽፍ ስሙ የአባቱ አንደበት ተከፈተ። ተዘግቶ ስለነበር ተራክሮ ስለነበር አባቱ እንደምታውቁት አንደበቱ ተዘግቶ ነበር። ልጁ ተወልዶ ዮሐንስ ብሎ ሲጽፍ አንደበቱ ዛሬም የብዙዎች አንደበት በዮሐንስ ጠበል እየተከፈተ ነው። በጠበሉ የተዘጋው አንደበት ይከፈታል። የተዘጋው ጆሮ ይከፈታል፣ ይሰማል። ጎባጣው ይቀናል። ሰዎች ከልዩ ልዩ በሽታ ይድናሉ በጠበሉ።
ዮሐንስ ለቤተሰቦቹ ብቻ አይደለም ደስታ የሆነው ለኛ ሁሉ ደስታችን ነው። ስለዚህ ሰዎች ሁሉ ያደንቁ ነበር። ይህ ሕፃን ምን ይሆን እንጃ እያሉ ያደንቁ ነበረ። በአጭሩ ዛሬ ይህ ቅዱስ ልጅ ዮሐንስ ምን ያለበት ቀን ነው? ሁላችሁም ምን ያለበት ነው? ለእኛ ስጦታው የተሰጠበት ነው። ያጣ መስሉ ስጦታው የተሰጠበት ዮሐንስ የወላጆቹ ስጦታ ብቻ አይደለም፣ የሁላችን ስጦታ ነው። አማላጃችን ነው። አማላጃችን ነው። እርሱን የሰጠን እግዚአብሔር ይመስገን። አመስግኑላችሁ። አሁን ታሪኩን መጨረስ አንችልም። ዮሐንስ የሆነውን በሙሉ ሕይወቱን ዘርዝረን በሳት መናገር ይህን ቃል እዚህ ላይ ተመርኩ። ዘካርያስና ኤልሳቤጥን የሰማ አምላክ እኛንም ይስማን። ዮሐንስን በበረሃ የጠበቀ አምላክ በከተማ ሆነን የምንፈራውን እኛን ይጠብቀን። ብቻውን ዮሐንስን የጠበቀ አምላክ በዘመድ ተከበን የምንፈራውን በር ዘግተን መብራት አብርተን የምንፈራውን እኛን እግዚአብሔር ይጠብቀን። ለዮሐንስ ዛሬ ልብስ ያስፈልገዋል። ልብስ ሳይለብስ አደገ ኖረ። ማንም ሰው ሳያስተምረው ከበረሃ እያስተማረ ወጣ። እኔ የሚገርመኝ የዮሐንስ ሌላው ጸጋው ከመምህር አልተማረም እኮ ከገሌ ተምሯል አይባልም። ዮሐንስ በበረሃ ነው ያደገ። ጊዜው ሲደርስ ብቻ መንግሥተ ሰማያት ትቀርባለችና ንስሐ ግቡ እያለ መጣ። ቋንቋ ስራሱ ምን ነበር ቋንቋው? ሰው ከሰው ጋር ካላወራ እኮ ቋንቋ ሊኖሩ አይችልም ማለት። አንድ ሕፃን ተወልዶ ሜዳ ላይ ዝም ብሎ ብቻውን ከኖረ ምን ቋንቋ ሊኖር ይችላል? ያፋችን በፍታ ቋንቋ አይኖረውም። ዮሐንስ ግን ማን ገለጠለት? መንፈስ ቅዱስ ገለጠለትና እውቀቱንም ቋንቋውንም ገልጦለት ከበረሃ ሲወጣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እያስተማረ መጣ። የመንግሥተ ሰማያቱን ሰባኪ ዮሐንስን በዓል ስናከብር ቁጭ ብለን እልል ብለን በመሄድ ብቻ መሆን የለበትም። እውነት ነው መታችሁ ሰጣችሁ። ይህ በቅዱስ ዮሐንስ ስምና በድንግል ማርያም ስም የተሰየመው ቤተ ክርስቲያን ሕንፃ ሊሰራ ነግረውኛል። ሕንፃ ልንሰራ ነው።